እውነት ነው ያምርሻል። እኛ ሳይመለከተንም ታማሚ ስለሆነ በቃ ምንም መስለ አቆረፍ ማላቆረፍ ስላቆረፍኩ እንትን መሆን አለብኝ መረገጥ አለብኝ። አንድ ነገር ስታልፍ በምክንያት ነው። ቤቲሾ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤቲሾ ላይ ሼር ሰብስክራይብ ያድርጉ። ቤቲሾ ለወዳጆ ዘመዶ ያስተዋውቁ። ቤቲሾ እንዴት ናችሁ? ሰላም ናችሁ? እንግዲህ ይሄን ስራ የተሰራሁት ለፕሮግራም ነው። ትናንትና ተሰርቼ ስመጣ ስወጣ ለገብርኤል ተናገርኩም። ተሰርቼ ስመጣ አቦናሉ አኩርፎ ላይቭ ራሱ ብቻዬን ሳወራ ስለፈልፍ ነው ያመሸሁትና በጣም አኩርፎ እንዴት እንደዚህ አይነት ስራ ትሰሪያለሽ? እንዴት እኔ የማልፈልገውን ነገር ወይስ የሆነ ነገር ስታደርጊ እኔ ባል አይደለሁም ወይ? መማከር የለብኝም ወይ? መስማት ማወቅ የለብኝም ወይ ብሎ አካኪ ዘራፍ ሲል ነው ያደረ። የባሰ ዛሬ ደግሞ አቃጥለዋለሁ። ለምን ብትሉ የጓደኛዬ እህት ትመጣለች ከክፍለ ሀገር ማለት ነው። ትመጣ ነው እና ከመግባቷ በፊት የሆነ ምናምን ዝግጅት አድርገን ልንጠብቃት ነውና ፏ ብልጭ ብለሽ ነይ ብላኛለች። ገብሬን ደግሞ ሌላ ቦታ ነው መሄድ ብዬ ነው ማበሳጨው። እንግዲህ አብረን እንከታተላለን። እኮኳላለሁ ምን እላለሁ ገብሬ ምን እንደሚል እናያለን ማለት ነው። እናንተም ደግሞ እስኪ አስተያየት። አሁን እኔ እየሰራሁ ነው 24 ሰዓት እየሰራሁ ነው። እንደዚህ ራሴን መጠበቅ የለብኝም? እሺ የባለፈው ዊክ አይሆንም አላችሁኝ አይደለ? የተመልካችም የባለቤቴንም ሰምችል። አሁን ይሄ ምን ችግር አለው? እንዴት ድሮ ወደ ድሮ ብመለስ ምን ችግር አለው? እየሰራሁ ነው አይደል? እንደዚህ ራሽን ጠብቂ እያሉ እህቶቼ በጣም ብዙ እህቶቼ በWhatsApp እያናገሩኝ ነው። ለምን እንዴ እስኪ ሲያምር ደግሞ አያምርም? ምን አባታችሁ የኔ ነው። ይኸው እስከዚህ ነው የኔ ፀጉር። ይኸው ይሄ ነው የተቀጠለ እስከዚህ ነው ፀጉር። አሁን ታውቃላችሁ ያው ብፉፍ ስለሚለው እንጂ ፀጉሬ አንሰኝም። ታውቃላችሁ ፀጉሬ በጣም ዞማ ነው እና እስኪ እንኳኳል። ገብሬ እየመጣ ነው አሁን ይደርሳል። እስኪ እንኳኳል አብረን። እኔ ግን መኳኳል አልወድም። እሷ ናት ተኳኩለሽ ነው ስትለኝ ምናምን። ትናንትና ደግሞ ይሄ ኩልሽ እኔ ኩል ቅንድቤን አልኳለሁ። ሂና ነው ሂና ታውቃላችሁ። እኔ እኮ ሜካፕ ሰልጥኜ ሲደክመኝ ነው የተውኩት። ሲደክመኝ እንደኔ ሜካፕ እንጂ አለ አይደል? ኩሩልና ቻፕስቲኩን የማስቀምጠው ለፎቶ ስፈልግ ብቻ። ራሽን አጠብቂም እንጂ ቆንጆ ነሽ ዛሬ ገብሬ እንዲሁን ከደረሰ የሞተር ድምጽ እየሰማሁ ነው። ሲበዛ ያስጠላል። ልልበስ። ምንድነው እየተደረገ ያለው? ምንድነው? ቆይ እስኪ ንገሪኝ። ምንድነው? ወዴት ነው የምትቀልብሽ? እስኪ መጀመሪያ አይደለም አኮረፍኩ ማለት ነው። እስካሁን ቆይ እንዴት አይነት ሰው ነሽ ግን አንቺ? አኮረፍ ብለሽ ነው የምትፈልጊው? አንተ ጋር መኖር አልፈልግም። ማታ እኮ ሰው ተሰርቼ ስመጣ ተቃጠልክ። ቆይ መቃጠሉ ሰው እስኪ መጀመሪያ አዳምጪ። አንቺ ትንሽ ቆይ እስኪ አንድ አዳምጪ። እስኪ ዝም ብሎ መለፍለፍ በቃ ለፈለፍኩ ዩቲዩብ ከፈለ ብለሽ ያለሽን አንስተሽ ምናምን ማድረጋው ምንም ብለሽ ስልጣን
አይደል? ምንድን ነው አንቺ አሁን ሰው ሴት ጠንካራ ከሆነች አይደል? ቆይ እስከዳምጪ ምንድን ነው የምሰማው? ይህ ግባት አለ ስገባ ለቤት አስቤዛ የቤት ኑሮ መሸፈን እንጂ ጌጣጌጥ አሁን በኋላ ታጥቦና ተወልቆ ለሚጠፋ ነገር ነው እንዴ መግባቱ? የምትለፈው ለግልሽ ነው? ለጥቅምሽ ነው? ለጥቅምሽ ነው ወይ? ለጥቅምሽ ነው ወይ? እኔም መቃጠል አይደለም መቃጠል እንዴ ቢያመልጥሽና ቆይ ቢያመልጥሽና ደምቀሽ እንድታይ እኔ ፈልጋለሁ። ግን አሁን በቃ ዩቲዩብ ከፈለኝ ብሎሽ አሁን ምን ምሉት ነገር ነው ሰርች ለፊፊ ዳሜንጣ። ስለዚህ እኛ በቃ መብላት ምንወርብን የለም ያያኔ ምግብ ብቻ የሚቀርብልኝ እኔ መሰራት መቀባት ያምረኛል። እውነት ነው ያምርሻል። እኛ ሳይመለከተንም ታማሚ ስለሆነ በቃ ምንም መስለ አቆረፍ ማላቆረፍ ስላቆረፍኩ እንትን መሆን አለብኝ መረገጥ አለብኝ። አንድ ነገር ስታልፍ በምክንያት ነው። አንድ ቆይ አዳምጪ ያቆረፍኩት እስከ መጀመሪያ ሰው ልጅ ዝም ያደርከው ወይ ሳልጋሪ ሰው ልጅ ዝም ሲል መልስ ነው፣ ሲናገር መልስ ነው። ዝም ሲል ሳቆርፍ የሆነ ነገር እንዳልጣመኝ መረዳት አለብሽ እንጂ በቃ አሸንፈል ብለሽ እንደገና ተቋቁለሽ እንዴ ይሄድልኝ አረ እንደው ይሄድልኝ እንደው ባልፈልግ እንደዛ ከሆነ ኑሯችን አሁን እንደዛ ነሽ ግድ አይ ገብሬ ፀጉሬ ልሰራልኝ አዎ ግድ ነው የተዳርሽ አጋር አይደለም እኔማ ማክረሽ ይሆናል አይሆንም ተመካከረን ፍቃደኛ ሆኜ ማለት አንቺ በቃ ገንዘብ ስለገባልሽ አለሽ እንጂ አሁን እኔማ አርጅቼ የለ ደክሜ የለ ታማሚ አይደለም። አዎ ማን ጠይቀኛል? መስራት አልችል አይደል? አዎ የሚሰራማ እንደፈለገ ይፈነድቃል። እኔም እኮ አቅም ብኖረኝ ብሰራም እኮ እንደፈለግ በሆንኩ ዘመን በምዘራበት ዘመን ወቅት ዘና አድርጌ ነበር የማኖራችሁ። አንቺ ግን ዛሬ ዩቲዩብ ከፈለኝ ብለሽ እሺ የታለ ድርሻዬ የታለ ምን ገዛው ባለ ድረል ምንድነው? አዎ ለምኜ አንቺማ ብድግ አድርገሽ ሄድሽ ገዛሽ። እኔማ ለምኜ ስትጀማክረሽኛል ቆይማ ሄጄ እንድገዛ እኮ ጫማና ቲሸርት የማትገዛ አንተ አዳምጪ እኔማ ሄጄ እንዳልገዛ ቆይ እንዳን ብድግ ሄጄ እንዳልገዛ ይዘባል። አንቺማ ሞልቷል ብድግ ብለሽ ሳታማክረኝ ልጅ መብትሽ ነው። እኔ ግን በምን ሄጄ ልግዛ? እንደረልም እባክሽ ኧረ እባክሽ የጫማ ኧረ እባክሽ ትሰ ኧረ እባክሽ ጋልሽ እንድልሽ ነው። ስለዚህ በሰው እጅ የተያዘ ሰው አመሉ እንደዛ ነው። ስለዚህ አሁንም ቢሆን ተከብረሽ መኖር የምትፈልግ ከሆነ ተከብረሽ እንጂ ራስ ወዳድነት ይዘሽ እኔ ብቻ ይመርብኝ ሰርቼ ነው ገባልኝ ምንም ምሉት ነገር ነው። ቆይ እስኪ ቆይ አይደለም ቆይ ይሄን ልብስ ሳይሆን የሆነ ቤት ውስጥ የምደረገ ነገር መወያየት ያስፈልግ መመካከር ያስፈልግ መወያየት ያስፈልግ። እሺ አው ማክረሽኛል ምን ይገባኝ ስፈታ አደምጣት ሳወራት ታውራ አልገባም ስትይ እኮ ነው። እሺ ሳወራት ታውራ መልስ ስጠኝ ለጥያቄ መልስ። እኔ ደግሞ ለጥያቄ መልስ እሰጣለሁ። ለምሳሌ አንዲት ባለቤት 10 ጊዜ ፀጉሯ እንደዚህ አሁን ደግሞ ወጣቷን ጉልጉል ታረክ ከሆነ ለምን ሄደሽ ታዲያ ባለሙያ አሁን ስለዚህ ወይ አጨረስኩ ሄደሽ ከባለሙያ አትሰሪም ሂጂ በቃ እኔ ልጁን ይዘልሻል ብለሽ ስትፈቅድ እኔም ደስ ብሎኝ ሰርቼ እመጣለሁ ማለት ነው። እንደዛ ባለማድረጌና ባለማለቴ በራስ ስልጣን አደረግሽ አይደል? ዝም አልኩሽ አጎረፍኩ። አዎ ይሄ ምንድን ነው ትርጉም ስላለው ነው። ባጎረፍኩ ከአንቺ ጋር መጨቃጨቅ ነበረብኝ፣ ማባረር ነበረብኝ። ማጎረፍ ራሱ አንድ መልስ ነው ከገባሽ። አሁን ምንም ምሉት ነው ተኳኩሎ ይሄን ይዞ መውጣት። እሺ ይሄ መልስ የትናንትና ሳለፍ የነጥፋት ነው ተቀብያለሁ። ያ ትክክለኛ ነው። እሺ ይሄ ምን ነው የሆነ ቦታ አሁን ሲሄድ አሁን ምንድን ነው እኔ የሆነ ቦታ ማላቆ ነገር ምንድን ነው የሆነ ቦታ አትሻትል ማለት ነው። የሆነ ቦታ ታመሜ ስተኛ ራሱ ቤቱ ይስላል፣ ቤቱ ውሃ ይሸታል። ስለዚህ ተስተልሽ ቡና ፊት ታመሜ ተኝቼ እንኳን አታስተኛኝ። ይሄ ማለት ታመሜ ስትተኝ የማይልበት ቦታ ነው የምትሄጂ ስትጠይቂ ወይ በምታረግን እሰይ የምልሽ ሰው ጋር ነው የምትሄጂ። አንተ ታመምክ ደስበሽ በመብትሽ ነው ችግር የለም። እኔ እንኳን እያመመኝም ቢሆን ለምኛው መብላት አያቅተኝም። ማኩረፍ የለም አቆ ይሄ ሲጀመር ምን ቦታ ኖሮኝ የማቆርፈው ምን ስልጣን ኖሮኝ እኔ እኮ ከዚህ ቆይ ይሄ ሰው ካላነሳው እዚህ ላይ መሰቀል ይችላል ወይ? ይሄ እዚህ እንደተቀመጠ ነው። ከሰው በታች ከሆነ ነገር በታች ያለው በሰው ድጋፍ ካልተነሳ እዛው ቦታ ላይ ነው። ስለዚህ አኮረፍኩ
አላቆረፍኩም። የማመጣው ነገር የለም ገብሬ። ስለዚህ እኔ መንገድ ላይ ትገባለህ። ይመችሽ፣ ደስ ብለኝ። የት አለ መግባቴ? ይኸው ዛሬ ይሄ መጣልኝ። ይኸው የለፋንበት ይኸው ብለሽ አማክሪ። ይሄ አቋይ ግማሽ የምናርገው ይሄን የምናርገው እንደዚህ ብናርግስ ብለሽ አማክሪሽኝ። በቃ ስላለሽ አሬግ አምሮበት ነው። እኔ ሳያስፈልገኝም ነው የኔ ጥፋት ብቻ ነው። ግን የሆነች ልጅ ከቢሮ ላከች አይደል? ለዮቤና ለደራሲ ሂደት ተስተላችሁ በና አካውንት ለገባ ወይስ ብር አውጥሽ ለኔ ሰጠሽ? የኔ አካውንት ያንተ ቆይ ያን ብር ለኔ ደርሶ ሂድ ግዛ ተብያለሁ ወይስ የኔ አካውንት ላይ ለገባ? እስኪ ንገሪኝ። ለምን ዝም ትላለህ? ለየት አደረኩት ነገር እያወራ እየሰማ ጌታዬ ሙሉ ለማድረግ ተመስገን እያልኩ እንደገና ተቆጣጣሽ እንደገና ተፈናቅዬ ልወረወር አቤት ሰው እኔ ክፉ ነኝ። አቤት ጌታ ኧረ ክፉ ከዚህ በላይ አታሰቃየኝም። ላኪ አራቶ ልኖርበት በጉልበቴ ነው በጭንቅላቴ ለፍቼ ቅንጥጭ እኮ አይደርስኝም። እዛው ላይ እኮ እኔ አመሪብኝ እኮ አትወድም። የኔ መልፋት የኔ ጭንቅላት የኔ ጉልበት የት ገባ? ለሰው ብሰራ እኮ ይሄን ያህል ስንት ነገር ነው የምቀበለው። እኔ አሁን ለአንቺ የሚለፋው ነገር በጉልበት በእውቀት የሚለፋልሽ ነገር እኮ ስለሌላ ሰው ቢሆን እኮ ቦርሳ ሞልቶ ኪስ ሞልቶ ዝንጥ ብዬ ነበር የሚሄደው። ግን ምን ዋጋ አለው? ምን ዋጋ አለው? የቤት ነው የትዳር ነው የአንቺም የኔ ነው ብዬ እኮ ስትታመኝ እንተሳሰብና ካሁን በኋላ እንተሳሰብና እኔ ያልኩኝ ማለት ነው። ይሄው ግማሽ አሁን ብር ሲገባ ግማሹን አሁን እስካሁንስ ከንቱ አሉ። አንተ በጣም ነው የምትኖረው እየበላህ አይደል? አሁን ለወደማ ግን በጉልበትና በጭንቅላት እያገለገልኩ ለአንድ እንጀራ ከጌታ የባሰ አታምጣብኝ። ኧረ ካንቺ ጋር የምትጨቃጨቅ አቅምም ጉልበትም የለኝም እናቴ። አሁን መንገድ ቆይ ስንት ነገር ነው የቤት ስራ ልጅ አቃፍ እንዴ ጭንቅላት ስራ እንዴት እንዴት የምታስቢ እንዴት ከዛ ደግሞ ማለት ነው ደውልልሃለሁ። ታለቅስ ዘሆት ትመጣለህ። የምትመጣበትን ቦታ እነግርሃለሁ። በሞተር ይዘኸው የራስሽ ጉዳይ ደግሞ ከዚያ ለምን ልታሰናብኝ? ህፃኑን ይዘህ የምትመጣ አዎ ከዛ መጣልኝ ተቀበለሽ ከዛ እዛ ጋር አለቀ። ከዛ ቻው። ኧረ እኔ ለምኜ የምኖር እፈልጋለሁ። ህይወቴን እፈልጋለሁ። ኧረ ህይወቴን እፈልጋለሁ ማለት ነው ገብሬ። የምጠራበት ቦታ ትመጣለህ። ከዛስ ምን እንደምፈጠር ያውቃለሁ። ፀጉር መሰራት እንደዚህ ያለ ያስቆርፋል። ምን አይነት አይደለም ፀጉር ለምን ሌላ ወሬ ታወራለህ? ገብሬ ለምን ሌላ ወሬ ታወራለህ? ያው ቁም ነገር ታወራለህ። ፀጉር መሰራትሽ እኮ ተመቸኝም አልተመቸኝም ዝም ብያለሁ። አሁን እንደዚህ ተቋቁሎ ያለ ፍቃድ ወዴት መሄድ ነው? የሆነ ቦታ ነው መሄድ። አዎ ሂጂ፣ በቃ የሆነ ቦታ ሂጂ። እኔም አላውቀውም አልሰማበት ቦታ ሂጂ ነው